ፊቱን ብርሃን ሸፍኗል። እኛ ብንላችኋለን ከሙሴ የሚበልጠውን ተመልከቱ። እንኳን የፊቱ ብርሃን ልብሱ ያንጸባረቀውን ኑና እዩ እንላችኋለን። አዎ ከሙሴ ይበልጣል። ሙሴን አይሁድ ተሸፈንልን ብቻ ሲሉት ሲሸፈንላቸው ቆመዋል፣ በርትተዋል፣ ማየት ችለዋል፣ መስማትም ችለዋል። ይህንን ጌታችንን ግን ፈቀቅ ብላችሁ ተመልከቱት። ከፊቱ ብርሃን ከልብሱ አንጸባራቂነት በላይ መቆም ተስኗቸው ወድቀዋል። ኑና እዩት እንላችኋል። ከሙሴ የማይነጻጸር መሆኑን የምታውቁት የፊቱን ብርሃን ቢሸፍን እንኳ በልብሱ ነጸብራቅ ፊት መቆም ማን ይችላል? በዚህ በሚያስደንቀው ብርሃን ፊት ማን ይቆማል? ወድቀዋል። ምን የወደቁትን ተመልከቱ። እንዴት ብላችሁ ነው ከሙሴ ጋር ትበልጣለህ አትበልጥም ሙግት የምትገቡት? ነብይ ነው ነብይ አይደለም እንዴት ነው የምትሉት? ጫማህን ከእግር አውልቅ የተባለው እናንተ ትበልጣለህ ሆይ ብላችሁ የምትሞገቱለት ሙሴ ከሆነ የተወደዳችሁ ክርስቲያኖች የእግሩን ጫማ ጠፍር ሊነካ አይገባኝም የተባለውን ይህን ኢየሱስን ተመልከቱ። እንዴት አድርገው ነው ጫማን አውልቅ ከተባለው ጋር ጫማውን ጠፍር የማይፈታውን የሚያነጻጽሩት? ይበልጣል፣ አይነጻጸርም። ተወዳዳሪ፣ ተነጻጻሪ፣ ተፎካካሪ፣ ተከራካሪ የሌለው አምላክ ነው። አዎ ከሁሉ ይልቅ እጅግ አብዝቶ ይበልጣል። ታስታውሳላችሁ ሙሴ ግብፃውያንን ከገደለ በኋላ ለማንም እንዳይናገሩ ነግሯቸው ነበር። አሁን ግን የምናየው ከሁሉ ይልቅ እጅግ አብዝቶ የሚበልጠው ክርስቶስን ተመልከቱት። ለምጻምን አንጽቶ ጎባጣን አቅንቶ ብዙ ተአምራት ሰርቶ አትናገሩ የሚለው ይህን ክርስቶስን ተመልከቱት። አይሁድን አሕዛብን እንዴት አድርገው ነው ታዲያ አንተ ከሙሴ ትበልጣለህ ሊሉት የሚችሉት? በደብረ ሲና ሙሴ በእሳት ነበልባል ስር ተቀምጦ የጫማውን እግሮች አውልቆ ታስታውሳላችሁ። እናንተ ከሙሴ ትበልጣለህን ብላችሁ ክርስቶስን የምትጠይቁት ሆይ በደብረ ታቦር ያኔ ካየው ከሚነደው እሳት ጋር ቆሞ ይህን ክርስቶስን ተመልከቱ ብለን እንጋብዛቸዋለን። እሳቱ ጋር ቆሞ ይበልጣል ብላችሁ የምትሞግቱለት ኑና እዩት እንላቸዋለን። ቅዱስ ኤፍሬም ሶርያዊ ነቢያት አይተው የማያውቁትን ሰውነቱን አዩት። የት? ደብረ ታቦር። ነቢያት የናፈቁትን ሰው መሆኑን አዩት። የት? ደብረ ታቦር። ሙሴ አይቶ ደስ አለው። ኤልያስ አይቶ ደስ አለው። ዛሬ አንተ ይበልጣል አይበልጥም የምትለው? ነቢያት አይተው የማያውቁትን ሰውነቱን አዩት። ሐዋርያት አይተው የማያውቁትን አምላክነቱን አዩት። ሐዋርያት አምላክነቱን አያውቁም፣ አዩት። ነቢያት ሰውነቱን አይተው አያውቁም፣ አዩት። ታዲያ ማን ነው ከሙሴ ትበልጣለህ አትበልጥም የሚለው? አዎን ከሁሉ ይልቅ እጅግ አብዝቶ ይበልጣል። ተነጻጻሪ፣ ተወዳዳሪ፣ ተፎካካሪ የሌለው የባህሪ አምላክ ነው። ኑ እዩት እንላቸዋለን። አንዳንዶች በእነዚህ ነቢያት ብቻ አይወሰኑ። ነቢያትን እንዳጠቃላይ አይተው ከነቢያት እንዳንዱ ሊቆጥሩት ይሞክራል። በቃ ይላሉ። ኦርቶዶክሳዊት ቤተክርስቲያን እንዴት ታሳያቸዋለች? ነቢያት ያደረጉት ሁሉ በጸሎት ነው። የተወደደ መድኃኒታችን ኢየሱስ ክርስቶስ ግን በስልጣኑ ነው። ደግሞ አለው ሁሉን በስልጣኑ ቃል እየደገፈ አይልም። ባለስልጣኑ ነው። መንሹ በእጁ ነው የተባለው እኮ እሱ ነው። የነቢያት በጸሎት የእሱ በስልጣኑ የነቢያት ተአምራታቸው ሁሉ ነብይነታቸውን ሊመሰክር ነው። የክርስቶስ ተአምራት እስካላችሁ እንደ ነቢያት ነብይነቱን ሊመሰክር ይመስላችኋል? አይደለም። አምላክነቱን መለኮታዊነቱን ነው የሚያሳየው። ምዕመናን ሁላችሁ ታውቃላችሁ። ለነቢያት የበዛ ትንቢት ተነግሮ ያውቃል። በመጻሕፍት ያሉት
የበዙ ትንቢቶች በሙሉ ለክርስቶስ የተነገሩ አይደለምን? ይህስ ከነቢያት ጋር ቢነጻጸር ወይም ከነቢያት እንዳንዱ ቢሆን ነውን? አይደለም። ከነቢያት አብዝቶ ይበልጣል። ነቢያት እግዚአብሔር እንዲህ ይላል ብቻው በቃ የተወደደ መድኃኒታችን እስካላችሁ እኔ ግን እላችኋለሁ አለ። እሱ እኔ ግን የሚል እነሱስ እሱ ግን የሚሉ ታዲያ እንዴት ነው ከነቢያት እንዳንዱ ሊቆጥሩት የሚከጅሉት? ከወል ያደርጉብን የሚሞክሩት? ምዕመናን እስኪ እውነት እንነጋገር ከተባለ ነቢያት ኃጢአትን ይቅር መች ብለው ያውቃሉ? በወንጌል የተጻፈውን የጌታችንን ቃል ተመልከቱ። ኃጢአትሽ ተሰርዮልሻል ያለው ከነቢያት እንዳንዱ ቢሆን ነው። ኃጢአትን ማስተስረይ የሚቻለው የባሕርይ አምላክ ቢሆን እንጂ እንደ ነቢያት ቢሆን ነው አይደለም። ከሁሉ ይልቅ እጅግ አብዝቶ ስለሚበልጥ ነው። ከሁሉ ይልቅ ክርስቶስ ኃጢአትን ይቅር ያለው የባሕርይ አምላክ ስለሆነ ነው። የማይነጻጸር፣ የማይወዳደር፣ የማይፎካከር የባሕርይ አምላክ ነው። ምዕመናን ብቻ አይደለም፣ ዓይን የሌለው ደረቅ ግንባር የሆነውን ዓይን ማብራት፣ ውሃውን ወይን ማድረግ ተአምራት ብቻ እኮ አይደለም መፍጠር ጅምር ነው ወገኖች። እንደዚህ ያደረገ ነቢይ አለን? በግንባር ላይ ምንም ዓይን የሌለው ዓይን መስራት ከተአምራት በላይ ይህን ያደረገው የሚበልጥ የባሕርይ አምላክ በመሆኑ እኮ ነው። ነቢያት ጸልየው መላልሰው አልቅሰው ነቢዩ ኤርምያስ ታስታውሳላችሁ፣ 7 ጊዜ መላልሶ ጸልዮ ነው መልስ ያገኘው። ነቢዩ ዳንኤል ሱባኤ ይዞ ነው። የተወደደ መድኃኒታችን ኢየሱስ ክርስቶስ እስካላችሁ ወደ እግዚአብሔር መጸለይ አላስፈለገውም። በቀጥታ ያለ መዘግየት ያደረገው እኮ ነው ክርስቶስ። ያስታውሳችሁ፣ የሞተውን በትእዛዝ አስነስቷል ባለስልጣኑ ስለሆነ። ምዕመናን ሽባውን ተነስተህ ሂድ ሲለው ሄዷል። ለምጻሙን ትነጻ ዘንድ ወዳለው ሲል ተነስቷል። እውሩን ብርሃን ሰጥቼአለሁ ሲል ማየት ጀምሯል። ለምኖ አስፈቅዶ ጸልዮ ግን አይደለም። ይሄ ምንን ያሳያል? እንደ ነቢያት ለምኑ ደጋግሞ ጸልዮ አልቅሶ ቃቶ አይደለም። ለምን? የባሕርይ አምላክ ነው፣ የሚበልጥ ነው። ይሄ እንኳን ያስረዳ። ለዚህ ነው ከሁሉ ይልቅ እጅግ አብዝቶ እንዴ አልዓዛርን ሲያስነሳ ጸልዮ የለ? ልክ ነው፣ ጸልዮአል። የጸለየው ግን እንደ ነቢያት፣ የጸለየው ግን እንደ ቅዱሳን፣ የጸለየው ግን ምልጃ መስሎሃል? አይደለም። እንደ እግዚአብሔር ቃል ማለት እንዲህ ይላል፣ ነገር ግን አንተ ልክ ጸልዮ ሲጨርስ አልዓዛርም ከሙታን ሊያስነሳ ሲል ይህችን ጸሎት ነው ይጸልያል። ዮሐንስ ወንጌል ምዕራፍ 11 ቁጥር 5 ምን ይላል? ነገር ግን አንተ እንደ ላከኝ ያምኑ ዘንድ በዚህ ዙሪያ ስለቆሙት ሕዝብ ተናገርኩ ይላል። የጸለየው እኛ እንድናምን ስለዚህ ሕዝብ ተናገርኩ እንጂ መጸለይ የሚያስፈልገኝ አይደለም። ለዚህ ነው እንደ ነቢያት ጸልዮ ለምኖ አይደለም። አንተ እንደ ላከኝ ያውቁ ዘንድ አባቴ እንደሆንኩ ያውቁ ዘንድ በስልጣን አንድ እንደሆን ያውቁ ዘንድ ስለዚህ ሕዝብ ተናገርኩ። መጸለይ አያስፈልገኝም እኮ ያለ። ታዲያ ማለት ነው እንደ ነቢያት ደጋግሞ ጸልዮ እስኪ የት ቦታ አያችሁ? እርሱ ከሁሉ እጅግ አብዝቶ የሚበልጥ ተነጻጻሪ፣ ተወዳዳሪ፣ ተፎካካሪ፣ ተከራካሪ የሌለው ነው። ታስታውሳላችሁ፣ ወደ አዲስ ኪዳን ፈቀቅ ነው። የመጥምቀ መለኮት ቅዱስ ዮሐንስ ደቀ መዛሙርት በጣም የሚከበረው፣ በጣም የሚታፈረው፣ በጣም የሚፈራው ነቢዩ መጥምቁን ቅዱስ ዮሐንስን እንዲህ ብለውት ነበር። መምህር ሆይ በዮርዳኖስ ማዶ ከአንተ ጋር የነበረው አንተም የመሰከርክለት እነሆ እርሱ ያጠምቃል፣ ሁሉም እኮ ወደ እርሱ ይመጣሉ አሉት። ይበልጥሃል እንዴ ማለት እኮ ነው። ሁሉም እኮ ሄዱ ወደሱ፣ አንተ እኮ ባዶ ልትቀር አሉት።
ምዕመናን በሞት የሰሙ እነሱ ኢየሱስ ክርስቶስን ሲያዩ መጥምቀ መለኮት ቅዱስ ዮሐንስ ጋር በፍጹም እንደማይወዳደር ገብቷል፣ ተረድተው ነበር። መጥምቀ መለኮት ቅዱስ ዮሐንስ መኖሪያው በረሃ ነው፣ ምድረ በዳ። ክርስቶስ የሚኖረው ደግሞ ከቤተሰቡ ጋር። ስለዚህ በምድረ በዳ የሚኖር ይበልጣል በመኖሪያ ቤቱ በምድረ በዳ። ቅዱስ ዮሐንስ መጥምቅ ራእይ ታርገዋል ይበልጣል ብለው። አንድ ሁለተኛስ ቅዱስ ዮሐንስ መጥምቅ ቤተሰቦቹ በጊዜ አርፈው ምድረ በዳ የሚኖር ነው፣ ዘመድ አልባ ነው፣ ወላጆች የሉት። ጌታችን ከወላጆቹ ጋር ነው የሚኖረው። ስለዚህ ምን ብለዋል? ያኛውማ ዘመድ አልባ ነው፣ ይሄማ ከዘመድ ጋር ነው የሚኖረው፣ ስለዚህ መጥምቁ ይበልጣል ብለዋል። ሶስተኛስ መጥምቁ ዮሐንስ ልብሱ መናኛ፣ ጌታችን ይብዛም ይነስ በአንድ ልብስ የተጣበቀ። ስለዚህ የሚለብስ ከማይለብስ በዚህ ዘመን እንዳለው እኮ ነው። የሆነ እርቃኑን የወጣ የሆነ ነገር ኮስመን ያለ ሰው ሲያይ ህዝቡ ግልብጥ ብሎ እንደሚሄደው እኮ ነው። ይበልጣል ብለው አስምረዋል። ኢየሱስ ያንሳል ብለው ደምድመዋል። ይሄ ብቻ አይደለም፣ ያኛው መብሉ መናኛ የበረሃ አንበጣ እየበላ የሚኖር ክርስቶስ ይብዛም ይነስ ጥቂት የሚበላ እየበላና እየጠጣ ይመጣ። ስለዚህ ክርስቶስ ያንሳል፣ መጥምቁ ዮሐንስ ይበልጣል ብለው ደምድመዋል። ከሁሉ በላይ ደግሞ መጥምቁ ብዙ ተከታዮች ያሉት ብዙ ፎሎወርስ ብዙ ላይክና ሼር እንዳለው አስበው። ኢየሱስ ክርስቶስስ ምንም ተከታይ የሌለው እንደውም በጣም አረጋዊ ቅዱስ ዮሴፍ እዚህ የሚማትባል ደካማ ሰሎሜን አይተዋል። ስለዚህ ብዙ ተከታይ ያለው ትንሽ ተከታይ ካለው ይበልጣል፣ መጥምቁ ይበልጣል አስበዋል፣ ደምድመዋል። ይሄ ብቻ አይደለም፣ መጥምቁ የካህን ልጅ ኢየሱስ ክርስቶስ የጸራቢ ልጅ። ስለዚህ እንዴት ከመጥምቁ ጋር ይነጻጸራል? ስለዚህ ዋና ጥያቄያቸው በጣም ይፈሩት፣ በጣም ያከብሩት፣ በጣም ይረዱለት የነበረው መጥምቀ መለኮት ቅዱስ ዮሐንስ ነበር። ለዚህ ነው እንዴ ባለፈው መምህር ዮርዳኖስ ማዶ ከአንተ ጋር የነበረው አንተ ምን ምስክርክለት እነሱ አጠምቃ ሁሉም እኮ ተከትሎታል፣ ደነገጡ። አዎ እነሱ አላወቁም እንጂ ቅዱስ ዮሐንስ መጥምቅ የተወለደው ፀሐይ ስታንስ ነው። ኢየሱስ ክርስቶስ የተወለደው ፀሐይ ስትበልጥ፣ ስትደምቅ፣ ስትበልጥ፣ ስትተልቅ ነው። ለምንድን ነው መጥምቁ ስታንስ ክርስቶስ ስትተልቅ የተወለደው? ኢየሱስ ክርስቶስ እንዲህ ካለው ከተከበረው ከሚፈራው ከበረሃኛው ዓለምን ከቶ ስለሚበልጥ ነው። ማን ነው የሚያነጻጽረው? ወገኖቼ እንደውም ቅዱስ ኤፍሬም ሶርያዊ አንድ አስደናቂ ቃል ይናገራል። መጥምቁ ዮሐንስ የግመል ጠጉር ይለብስ የነበረው ቅዱሱ በጋችን ገና ስላልተሸለተ ነው ይላል። መጥምቀ መለኮት ቅዱስ ዮሐንስ እንኳን ቃሉ ምስክር የሚለብሰው ልብስ እንኳን በጉን ነበር የሚያመለክት፣ ያልተሸለተውን በግ ነበር የሚያመለክት። ስለዚህ ቅዱስ ዮሐንስ ምን ነበር? ምስክር። እኔ የማላውቀውም ነበር፣ ዳሩ ግን ለእስራኤል እስኪገለጥ ድረስ በውሃ እያጠመኩ መጣሁ አለ። መጥምቁ እንኳን አላወቀውም ነበር። ለመታወቅ የሚያልፍ ነው፣ ቃላት የማይገልጡት ነው፣ ሕሊና የማይመረምረው ነው። ለዚህ ነው ዓለም በሥጋ ፈቃድ ስለማያውቀው በክርስቶስ የተሰናከለ። ያበፈ ሰውነት ክርስቶስን አያውቀው። እኛ እኮ ክርስቶስን ያወቅነው ክብር ይግባቸውና ንጹሐን አባቶች እኮ ስለነበሩ ነው። ንጹሐን አባቶች ገለጡልን ያልኩት በመግቢያ እኮ ለዚህ ነው። ያበፈ ሰውነት ኢየሱስ ክርስቶስን አያውቀው። እውነትን የሚያውቀው ከሥጋ ፈቃድ የተለየ ነው። ኃጢአት ያላሳደፈው ሰውነት ነው። ይሄ ንጽሐ ሥጋ ነው። በንጽሐ ሥጋ ውስጥ የኖሩ አበው ገለጡልን፣ ክብር ይግባቸውና። ንጽሐ ነፍስ ምንድነው ካላችሁ እውነትን መረዳት ነው። ንጽሐ ነፍስ ላይ የደረሱ አበው እውነትን ገለጡልን። አስደናቂ ነው። ክብር ለአባቶቻችን ይሆንልን። ንጽሐ ልቦና እውነትን መኖር ነው። እውነትን የኖሩ እውነትን፣ ሕይወትን፣ መንገድን ኢየሱስ ክርስቶስ አሳወቁ። ቅዱስ ዮሐንስ መጥምቅ አላውቀውም ነበር።
ለእስራኤል ይገለጽ ዘንድ ስላለ በውሃ ያጠመኩ መጣሁ አለ። በውሃ ማጥመቄ በደሙ ለሚደረግ ስርየት ማሳያ ብቻ ነበር። በቃ ይበልጣል። ትበልጣለህ? አዎ ይበልጣል። እንዴት እንዳላቸው ስሙ። በሞቴ ምን አላቸው? ከእኔ በኋላ ሲመጣ ከእኔ የሚያንስ እንዳይመስላችሁ ከእኔ አስቀድሞ የነበረ ነው አላቸው። ከእሱ በፊት የነበረ ነው፣ ዘመን የማይቆጠርለት ነው። ከእኔ በኋላ ሲመጣ ከእኔ ተከታይ ከእኔ የሚያንስ እንዳይመስላችሁ ከእኔ አስቀድሞ የነበረ ነው። ቅዱስ ዮሐንስ መጥምቅ ነው የነገራቸው። አዎ ይበልጣል፣ እኔ አንሳለሁ። እንደውም በግልጽ ቃል እኔ ላንስ እሱ ግን ከፍ ይል ይገባል። ይሄን እያላቸው እንኳን አያምኑ። አሁን ከመጥምቀ መለኮት ከቅዱስ ዮሐንስ ከሴቶች ከተወለዱት በላይ ማን አለ? ከሴቶች ከተወለዱት በላይ ያለው ደግሞ ሲመሰክር ስሙ። እኔ ዝቅ ዝቅ ይል ላንስ ይገባል፣ እሱ ግን ከፍ ከፍ ይል ይገባል። አዎ ከማንም የማይነጻጸር የባህሪ አምላክ ነው። ማንም ያነጻጽር? ማንም ያወዳድር? ማንም ያወዳድር? እኔ በውሃ አጠምቃችኋለሁ፣ እርሱ ግን በእሳትና በመንፈስ ያጠምቃችኋል። ይበልጣል። ዘመድ ስለሆንኩ እኮ አይደለም፣ እሱ ከኔ ይበረታ። ይኸውላችሁ ዘመድ ስለሆነ አዳላ እንዳትሉኝ አላቸው መጥምቀ መለኮት ቅዱስ ዮሐንስ። ዘመድ ስለሆነ አዳልቻ አይደለም፣ እሱ ከኔ ይበረታል። የጫማውን ጠፍር ልፈታ አይገባኝም አላቸው። እቅጩን ነገራቸው። ይበልጣል። ክርስቶስ እኔ ጋር መጥቶ ሲጠመቅ ባጠምቀው እንደናንተ እንዳይመስላችሁ አላቸው። እንደው እንዴት የሚደንቁ ንግግሮች እኮ ነው ቅዱስ ዮሐንስ መጥምቅ የተናገረው። ምን አላቸው መሰላችሁ? ሳጠምቀው ከእናንተ እንዳንዱ እንዳትቆጥሩት አደራችሁ። ልክ እንደናንተ ሊጠመቅ ወደ ዮርዳኖስ ሲመጣ የኃጢአት ስርየት ለማግኘት የመጣ በእኔ ዘንድ ዘንበል ሲል እግሬ ስር የሚደፋ እንዳይመስላችሁ አለና ነዋበግኡ ዘያጥቱ ያሴስል ኃጢአት አለ። የዓለምን ኃጢአት የሚያስተሰርይ ይቅር የሚል የሚሸከም ብቻ አይደለም የሚያስወግድ በግ ነው አላቸው። ይበልጣል፣ ይበልጣል፣ አብዝቶ ይበልጣል። ከማን እናወዳድር? አብዝቶ ይበልጣል። እንደው ወደ ውሃ ሲገባና ሲጠመቅ እንደናንተ እንዳይመስላችሁ አላቸው። ህዝቡ ወደ ውሃው ሊወርድ ሲገባ ውሃ ውስጥ ጥቂት ይቆያል ህዝቡ። ለምን? ህዝቡ ይናዘዛል። ኢየሱስ ክርስቶስ ሊጠመቅ ወደ መጥምቁ ሲሄድ ዮርዳኖስ መሃል ላይ ሲቆም ሌላውን ዝርዝር ሁሉ እንትወውና ታምራቶቹን ሁሉ ምርሳቸውን ዮርዳኖስ ወደ ኋላ መሸሹን እንትወውና ተራሮች እንደ ጊደር መዝለላቸውን እንትወውና ይመናል ገባ። ከውሃ ውስጥ ወዲያ ወጣ። ለምንድን ነው እንደ ህዝቡ ውሃ ውስጥ ያልቆየው? ኃጢአት ሊናዘዝ አልመጣማ። ሲጠመቅ ኃጢአት ሊናዘዝ ዝቅ ሲል ከእኔ የሚያንስ እንዳይመስላችሁ ኃጢአትን የሚያስወግደው በእርሱ በዚያ ያሉት አንድ ጥያቄ ጭሮባቸው ነበር። ክርስቶስ ሊጠመቅ ወደ መጥምቁ ሲመጣ ምን አይነት ጥያቄ? ያጠመቀ ይበልጣል ወይስ የተጠመቀ? እንዲሁ ስታዩት አጥማቂ ይበልጣል ከተጠማቂ። አሁን ግን እንደዚህ አይደለም። የነሱ ጥያቄ እኮ ይመስላል፣ እውነት ነው። ይታወቁ ነበር። ምን ብለው? አጥማቂ ይበልጣል ዮሐንስ ወይስ ኢየሱስ? አጥማቂ ነው እንጂ የሚበልጠው ይሉ ነበር። ያን ጊዜ እንዲህ ያለ የታወቀ ልብ እንዳይኖር መንፈስ ቅዱስ በአካለ ርግብ መጣ። ከዛስ ወዲያም ሲያይ ለዮሐንስ ነው የመጣው እንዳይሉ በክርስቶስ ላይ አመፈ። ይበልጣል። ይሄው ሲያሳያቸው ለአብ ቃል መንፈስ ቅዱስ እጅ ሆነው ይላል አንድ ሊቅ። ለዮሐንስ የመጣ ምስክርነት እንዳይመስላቸው በጌታችን ላይ አረፈ ይላል አንድ ሊቅ። ይበልጣል። የመብለጡ ምስክርነት ይሄው ነው። ዮሐንስን ግን ተመልከቱት። ለምን አድንቀነው አናልፈው?
ለምን አንመሰጥበትም? በምኑ ካላችሁኝ ቃሉን እንኳን መጠቀም አልፈለገም። ምን ነው አንተ ምን ትጠመቃለህ አላለው። ቃሉን እንኳን እንዴት እንደፈራው ተመልከቱ። እውነተኛ ንጹሐን ቅዱሳን ቃሉን እንኳን እንቀጠቀጣል። እንኳን እኮ ያለው ምን አለ? አንተ ወደ ቤት ትመጣለህ አለ። ቃሉን እንኳን መጠቀም ፈርቶ በዚያ ቃል መጠቀም እንዴት እንደሰጠው ተመልከቱ። እና ምን አለ? አንተ ወደ ቤት ትመጣለህ የጫማን ጠፍር እኮ ልመታ አይገባኝም ቢል እጆቹን ራሱ ዘንድ ያረፈቀ ከሴቶች ሁሉ በላጭ አደረገው። በክርስቶስ ግን አይደለም። ለምን? እርሱ ከሁሉ ይልቅ እጅግ የሚበልጥ። የተወደዳችሁ ክርስቲያኖች ይህንን ሁሉ የምንለው ምክንያት ስላለ እኛ የምናመልከው አምላክ ከማንም ጋር የሚወዳደር ከማንም ፍጡር ጋር የሚነጻጸር ከማንም ጋር በቅዱሳት መጻሕፍት ካሉ በቅዱሳት መጻሕፍት ከሌሉ አንዳንዶች እጅግ አብልጠው ከሚያከብሯቸው ከማንም ማይቆጠር እጅግ አብዝቶ ለማናን በተለይ ወጣቶች በዚህ ዘመን እንደሚቀጥሉ ዘመናት የምትኖሩ እግዚአብሔርና እግዚአብሔር የገለጠው ሃይማኖት ደግሞ የሚያንስ እንዳይመስላችሁ እሱን ተናግሬ ያበቃል። ኦገስት ኮምቴ በ8ኛው መቶ ክፍለ ዘመን ፈላስፋ እንዲህ ብሎ ነበር። ዓለም በመጨረሻው ዘመን ማህበራዊ ሳይንስ አመለካከትን እያገነገነ ይላል እያጋነነ ይላል። ማህበራዊ ሳይንስ አመለካከትን እያገነነ ሃይማኖታዊ አስተሳሰብን እያሳነሰ እያኮሰሰ ይመጣል ይላል። የዚህ ትውልድ አንዱ በሽታ ይሄ ነው። ሃይማኖት፣ ክርስትና፣ እግዚአብሔር በዚህ ዓለም ካለው ሳይንስ የሚያንስ መስሎት እየተወ ሄዷል። ኦርቶዶክሳዊነት ከሳይንስ በላይ እንዴ! ታውቃላችሁ አንስታይን ቁስ አካልን ወደ ኤነርጂ ኤነርጂን ወደ ቁስ አካል መቀየርን የሆነ ጊዜ ሲያገኝ አይደል እንዴ አቶሚክ ቦምብ የፈጠረው። ወራጅ ነገሩ የሆነ እንደሱ ነው ማለት ትችላለህ። የኔና የእናንተ ጌታ ግን እመኑኝ እነዚህ የምታዩዋቸው ከዋክብት በሙሉ ብዙ አቶሚክ ቦምቦች ናቸው። ፀሐይ ትልቁ አቶሚክ ቦምብ ናት። የኔና የእናንተ ጌታ ከትሪሊየን በላይ አቶሚክ ቦምብ ታጥቋል። አንድ ቀንም ግን አፈንድቶብን ያውቅ። አወክ ብለህ እንዳታሳንሰው፣ ገባኝ ብለህ እንዳትተው። የሚበልጥ ህይወት ነው ይሄ ህይወት ክርስቶስ ይሰጣል። በጣም ሊያሳንሰው ይሞክራል። ኤአይን እንደ አምላክና እንደ ፈጣሪ ሊቆጥረው ያቆመቆመ ትውልድ ተነስቷል። ይህንን እናውግዛለን። ጠቃሚ የሚሆንበት ነገር ይጠቅማል። አምላክ ግን አይደለም። ሊወዳደርም ሊፎካከርም ሊነጻጸርም ሳይንስ አይችልም። ስለዚህ ያገነንከው አታኮስሰው ለማለት ነው ይሄን ያመጣ ነው። ሳይንስ እግዚአብሔር ይመስገን አእምሮ ሰጥቷቸው ስለ ፀሐይ መመራመርን አውቀዋል። እሰየው። ሳይንስ ካጠና ስለ ሳይንስ ካጠና ካነበብ ስለ ፀሐይ ልትመራመር ትችላለህ። እሰየው፣ ተመራመር፣ አይከፋንም። ግንስ ክርስቲያን ከሆንክ ክርስቶሳዊ ከሆንክ ሃይማኖታዊ ከሆንክ ግን እንደ ኢያሱ ፀሐይን ታቆማል። እግዚአብሔር ቃል እንዲህ ይላል፣ እግዚአብሔር እንደዚች ቀን የሰውን ጸሎት ሰምቶ አያውቅም ይላል። የቷ? ፀሐይ የቆመባት። ፀሐይ ማስቆም ትችላለህ። እንደ ዜና ማርቆስ ትበልጣለህ። ይሄ ፉከራ አይደለም፣ አባቶቻችን አድርገውታል። ይበልጣ ሳይንስን እያገነንክ ኢየሱስ ክርስቶስን እየተውክ እንዳትሄድ ስለ ባህርና ስለ ውቅያኖስ ተመራምረህ ኦሺዮኖግራፊስት ከፈለክ መሆን ትችላለህ። እኛ ግን እንነግርሃለን ሃይማኖታዊ ከሆንክ እንደ ሙሴ ባህርን ትከፍላለህ። መመራመር ብቻ አይደለም፣ በባህርና በውቅያኖስ ስልጣን አለ። ይሄ ብቻ አይደለም፣ ስለ ስነ ሕይወት ስለ ባዮሎጂ ሳይንስ ያመራምራል። እሰየው፣ ተመራመር እስካልካልክ ድረስ ችግር የለም። ነገር ግን እግዚአብሔር ቤት ክርስቲያን ከሆንክ በአንድ ቀን አቅለህ፣ በአንድ ቀን አብስለህ፣ በአንድ ቀን ጎተራ ከተህ፣ በአንድ ቀን ትመግባለህ። እንደ ሐዋርያው ታዲዮስ ወይም እንደ ዮሐንስ ሐጺር በትር ስር የሌለው 3 ዓመት ተንከባክበህ ፎቶሲንተሲስ የሌለው ስር የሌለው ዱላ በትር ታለመልማለህ። ክርስቲያን ከሆንክ የሚበልጥ ነው። አታወዳድረው፣ አታነጻጽረው።
ፊዚክስ ስለ ዲስፕሌስመንት ሊያስተምር ይችላል። ወፈረ ገለጥ ክብደት ያለው ነገር ይጠልቃል ይልሃ ሰየው ይሁን ይጠቅም ይሆናል አላውቅም። እሱ እኛ ግን ከፍ አድርገን እንነግርሃለን፣ በባህር ላይ መራመድ ትችላለህ እንደ ቅዱስ ጴጥሮስ። ወይም እንደዛ ምስኪን መናኒ ጸሎት እንደማያውቀው አንድ የባህር ዳርቻ ገዳ ደሴት ውስጥ እንደሚኖረው አንድ ትልቅ አባት መጣና ጸሎት አስተማረ። ጸሎት አስተምሮት ሄደ። ጸሎት አስተምሮት እንደሄደ ይሄ ብላቴና የእግዚአብሔር ልጅ የእግዚአብሔር ሰው ጸሎቱ ጠፋበት። ከዛስ ይሄኛው በታንኳ በጀልባ እየሄደ ይሄኛው ጸሎቱ ሲጠፋበት ለመጠየቅ እኮ ነው ባህሩ ላይ እየተራመደ ባህሩ ላይ የሮጣ ደረሰበትና አባቴ ሆይ ያስተማርከኝ እኮ ጸሎት ጠፋብኝ አለው። ልጄ ሆይ እንደ ድሮ ጸልይ፣ እኔ ምን አገባኝ ነው። ይሄ አስተማሪው በታንኳ ተማሪውስ እግሩ። ክርስቲያኑን ትበልጣለህ። ይሄ ዲስኩር አይደለም፣ እውነት ነው። ስለ ስበት ስለ ግራቪቲ ብዙ ትመራመር ይሆናል። ማርያም ግብፃዊትን ተመልከታት። አንድ ክምል ከስንዝር ማስ ታይምስ ግራቪቲ ታይምስ ሳይን ቴታ ምናምን ኮስ ቴታ ፊዚክስ የሚበልጥ ዓለም አለ። ዋይፋይ አያስፈልግህም። ክርስቲያን ብትሆን አያስፈልግህም። ሁሉም ታያለህ። እንደ ነቢዩ ኤልሳ ሁሉም ታያለህ። ሁሉም ትመረምራለህ እና ትበልጣለህ። እግዚአብሔርን የምታይ ከሆነ ይሄንን ዓለምማ ብርብር ታደርገዋለህ። ምን እግዚአብሔርን ካዩ ምን ያንሳቸዋል? ትበልጣለህ። አንድ ቃል ብቻ አንብቤ ነገር ልጨርስ። እንዲህ ይላል እግዚአብሔር ቃል፣ ከግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ በእግዚአብሔር ሕዝብ ጋር መከራ መቀበል መረጠ፣ ብድራቱን ትኩር ብሎ ተመልክቷልና። ስለ ሙሴ ዕብራውያን ምዕራፍ 11:25 በግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጸግነት እንደሆነ አውቋል። በዚህ ዓለም ከሚገኝ በኃጢአት ከሚቸበቸበው የዚህ ዓለም ብዙ ገንዘብ ይልቅ ከክርስቶስ ጋር መከራ መቀበል ይበልጣል። በዚህ ዓለም የሌብነት ገንዘብ ፊት ከማውዛት ይልቅ ከክርስቶስ ጋር በረሃ ለበረሃ እየተንከራተቱ ማዲያት ማውጣት ይበልጣል። በኃጢአት ገንዘብ ፍሪዳ ከማረድ ከክርስቶስ ጋር በድህነት ኮመን መብላት ይበልጣል። ሙሴ እንግዲህ መስፍን ነው ሊሆን ያለው። ከነገስታት ቤት ፈርዖን ቤት ነው የኖረው። የፈርዖን ልጅ ከመባል የክርስቶስ ልጅ መባል ይበልጣል። አንተ የነገስታት ልጅ አይደለም። እሱ እንኳን ይሄው የነገስታት ልጅ እንዳይባል የክርስቶስ ልጅ መባልን መርጦ በረሃ ለበረሃ ከተንከራተተ በጽድቅ የምትኖርበትን የድህነት ኑሮ ይበልጣል። ከቤተ መንግስት ከክርስቶስ ጋር በረሃ መኖር ይበልጣል። ከጊዜያዊ ደስታ ጊዜያዊ መከራ ይበልጣል። ከዘላለማዊ ቅጣት ጊዜያዊ ቅጣት ይበልጣል። ከፈርዖን ባለጠግነት የክርስቶስ ድህነት ይበልጣል። ፈርዖን ቤት ከመሆን መስፍን ከመሆን እመነኝ ከክርስቶስ ጋር መነቀፍ ይበልጣል። ክርስቲያኖች የሚበልጥ ዓለም አለ። እሱ ነገር ነው። በቃ የሚበልጥ ዓለም አለ። መጽሐፍ እንዲህ ይላል፣ የሚበልጥና ለዘውትር የሚኖር ገንዘብ በሰማይ ራሳችሁ እንዳላችሁ ታውቃላችሁ። የሚበልጥ ተወዳዳሪ ተፎካ ራሱ የሚበልጠው አምላክ የሚሰጠን ነገር ሁሉ የሚበልጥ ምንም ነገር ይበልጣል። ክርስቶስ ከሰጠህ ይበልጣል። እሱ ምን ይነግረን? የሚበልጥና ለዘውትር የሚኖር ገንዘብ በሰማይ ራሳችሁ አላችሁ። የሚበልጥ የዚህ ዓለም መልክ ኃላፊ ነው። የማያልፍ መልክ አለን፣ ይበልጣል። የዚህ ዓለም ዘመን አጭር ነው፣ የማያልቅ የዘላለም ዘመን አለ፣ ይበልጣል። የኃጢአተኛ ፉከራ አጭር ነው፣ የጻድቅ ሕይወት ረጅም ነው። መጽሐፍ እንዲህ ይላል